ይህ የአማራ ድምፅ ራዲዮ ነው። የአማራ ድምፅ ራዲዮ ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርትዝ የሚያስተላልፈውን ፕሮግራም አሁን ጀመረ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ዛሬ ዕለቱ ህዳር 4 ቀን 2009 ዓመተ ምህረት ነው። ያው እንደተለመደው ሰዓቱን ጠብቀን መጥተናል። የዛሬው ፕሮግራማችን ቅድመ ተከተል እንደሚከተለው ይሆናል። በመጀመሪያ እንደተለመደው የዕለቱን ዜና እናቀርባለን። ከዛም ባለፈው ሳምንት አቶ አሰፋ ጫቦ በተለያዩ ድረገጾች አንድ ጽሑፍ አቅርበው ነበር። ይህ ጽሑፍ ወቅታዊ፣ ታሪካዊና በተለይ ለዛሬው ለፖለቲካ የኃይል አሰላለፍ ጥሩ ግንዛቤ ይሰጣል ብለን ስላሰብን የዝግጅታችን አካል አድርገነዋል። በመጨረሻም የአማራ ማንነት ጥያቄ በተመለከተ የወልቃይት የአማራነት ጥያቄ አነሳስና ሂደቱን የወልቃይት ኮሚቴዎች ከየት እስከ የት መብታቸውን ለማስከበር ተጓዙ፣ ሰላማዊና ህጋዊ ጥያቄ እንዴት ወዴት ጠበንጃ ትግል ተሸጋገረ የሚሉትና ሌሎች ጥያቄዎችን አካቶ ከወልቃይት ኮሚቴው ዋና ጸሐፊ ጋር ያደረግነውን ቃለ መጠይቅ የመጀመሪያ ክፍል እናቀርባለን። አብራችሁን እንድትቆዩ እጋብዛለሁ። የፕሮግራማችሁ አስተናጋጅ እቴጌቱ ነኝ። አሁን ለዕለቱ ዜና በቀጥታ ከደምስ በለጠ ጋር ወደ ዜናው። የተከበራችሁ አድማጮቻችን፣ ከዚህ ቀጥሎ የዕለቱን ዜናዎች አቀርብላችኋለሁ። በቅድሚያም ርዕሰ ዜናዎቹ። በወልቃይት ጠገዴና ቃብትያ ባለፉት ቀናትም የአማራ ማንነት ተጋድሎ ውጊያ ቀጥሎ ሰንብቷል። ባለፈው ረቡዕ በባህር ዳር ከተማ በየክፍለ ከተማው የተመደቡ የክፍለ ከተማው አስተዳዳሪዎች፣ ኢንስፔክተሮችና የኮማንድ ፖስት አባላት ወጣቶችን እንደገና ለማሰር ወሰኑ። ከከፋኝ አማራ ታጋዮች የተላለፈ አንድ መልእክትም አለን። አማራን ለማደራጀትና የአማራ ሕዝብን ወደ አንድ ለማምጣት የሚደረገው ትግል ውጤታማነት እያሳየ መሆኑ ታወቀ። የኢትዮጵያ እግር ኳስ ፌዴሬሽን ፋሲል ከነማን አስጠነቀቀ። የሚሉት የዛሬ ዜናዎቻችን ርዕሶች ናቸው። ዝርዝር ዜናዎቹን እነሆ። በወልቃይት ጠገዴና ቃብትያ ባለፈው ሐሙስም የአማራ ማንነት ተጋድሎ ውጊያ ቀጥሎ ሰንብቷል። ቃብትያ ላይ ማይብሪ፣ ሱርኩና፣ ሶላ፣ ሮዋሎሚን፣ አዲኩስአይ፣ ማሹተኔ እና አደንደን በተባሉ ቦታዎች ላይ በወልቃይትና አርማጭሆ ከፋኝ ብለው ራሳቸውን ባደራጁ የአማራ ማንነት ተጋድሎ ልጆች በተከፈተው ውጊያ ብዙ የወያኔ ወታደሮች ሙትና ቆስለኛ መሆናቸው የደረሰን ዜና ያመለክታል። ማሹቴኔ የተባለ ቦታ ላይ የአታላይ ዛፍ የትውልድ ቦታ አካባቢ ብዛት ያላቸው የትግራይ የጸረ ሽምቅ ኃይል ቁስለኛ ሆነው ከአዲ ህርዲ ከተማ ተጭነው ወደ ሁመራ መወሰዳቸውን በአካል ያዩ የዓይን እማኞች ገልጸዋል። ማሹቴኔ ላይ በተደረገው ውጊያ አንድም የከፋኝ ታጋይ ጉዳት አልደረሰበትም። ሮዋሎሚን በተባለ ቦታ ግን በአማራ ህዝብ ተጋዳዮች ላይ የሚያሳዝን ነገር ተፈጽሟል። የከፋኝ አማራ ማንነት ተጋዳዮች ማሽላ ውስጥ ገብተው ደፈጣ ላይ እንዳሉ አንዲት የትግሬ ሰፋሪ ሴት አይታቸው አፍነው ሊያቆያት ሲችሉ በሴትነቷ ህጻናት ልጆች ሊኖራት ይችላል ብለው ምንም አደጋ ሳያደርሱባት ይለቋታል። ሴትዮዋ ግን ወደ ቤቷ ሄዳ ሚሊሻ ለሆነው ባሏ ተናግራ፣ ባሏ ደግሞ የትግሬ ሰፋሪ ሚሊሻ ስለነበር ወታደሮችን ጠርቶና ሚሊሻዎችን አሰባስቦ እንዲከበቡ አድርጎ በተከፈተው ውጊያ 2 የአማራ ጀግኖች ተሰውተዋል። በዚህ ውጊያ ላይ ከጠላት በኩል 4 ወታደሮችና ሚሊሻዎች ተገድለዋል። ከዚህ በኋላ ግን ሮዋሎሚን በተባለው ቦታ የሚገኙ የትግራይ ሰፋሪዎች እነኚህን መስዋዕትነት የከፈሉ የአማራ ተጋዳዮች ጀግኖች አንገታቸውና እግራቸው ላይ በገመድ በማሰር መሬት ለመሬት ሲጎትቷቸው ውለዋል። ለአማራ ያላቸውንም ጥላቻ በስድብ አሻ አምሃራይ
ሞኝ አማራ ማለት ነው እያሉ ሲዘምሩ ታይተዋል። በቦታው ተገኝተው ይህን ይመለከቱ የነበሩ አማራ የሆኑ የወያኔ ወታደሮች በጣም ተበሳጭተው እንደነበር የደረሰን ዜና ጨምሮ ገልጿል። በጣም ተበሳጭተዋል ስል ይላል ዜና አቀባዩ የነሱ የስሜት ጣራ እስከዚያ ድረስ ስለነበር ነው ብሏል። መልእክቴ የሚተላለፍልኝ ያለው ይሄው ቃል አቀባያችን አማራ የሆንክ ወታደር ሁሉ ንቃ ያልንህ ለዚህ ነው። የምትገድለው ወንድሞችን ሲሆን የምትገድላቸው ደግሞ ለትግሬ ጥቅም ነው። ስለዚህ ለአንተም ሆነ ለልጆችህ ህልውና ስትል ጠመንጃህን ወደ አለቆችህ አዙር ሲል ምክሩን ለግሷል። ከዚህ ሌላ ወገረም ላይ እንዲሁ በዚሁ ቀን ውጊያው እንደቀጠለ ነው። የአማራ ገበሬዎች የተወሰኑ ወታደሮችን ከነመሳሪያዎቻቸው ማርከዋል። የወያኔ ወታደሮች ሽሽቱን ቀጥለውበታል። ይመጣሉ፣ ይሸሹና ይበተናሉ። አሁንም ወያኔ ሽማግሌና ቄስ እየላከ መሰለሉን እንደቀጠለበት ነው። ቢሆንም ወገራዎች ትግላቸውን እንደቀጠሉ ሲሆን ሳይጭበረበሩ ሁሉም አማራዎች እንዲነሱ አሳስበዋል በማለት ዜና አቀባያችን የአካባቢውን ውሎ ገልጾልናል። ከከፋኝ አማራ ታጋዮች የተላለፈ አንድ መልእክት አለን እንዳለ እናቀርበዋለን። ከከፋኝ አማራ ታጋዮች የተላለፈ መልእክት እንደሚታወቀው ለነጻነታችን የተነሳ ነው። ይህን አረመኔ የወያኔ ማፊያ ለማስወገድ ነው እንጂ በግለሰቦች ተበድለን ወይም ገንዘብ ዘረፋ አይደለም ማወጣታችን። ይህ ለሁሉም ግልጥ ሊሆን ይገባል። የዚህ ምልክቱ የብዙ ሚሊዮን ገንዘባችን ለነጻነታችን ስለተነሳን በወያኔ ሲዘረፍ ተመልክታችኋል። በዚህ ዓላማችን ምክንያት መላ አርማጭሆና የወልቃይት ሕዝብ ከኛ ጎን ነው። እያንዳንዱም ቤት የኛ ተባባሪ ነው። ይህን በአጭር ጊዜ ውስጥ ማረጋገጥ ችለናል። እውነቱ ይህ ያለ አንዳንድ የምንሻ ቡድን እንደ ኮንዶም ለሚጠቀምባቸው ወያኔ ተላላኪ በመሆን በር ሲጠብቁ እንመለከታለን። እኛ የምናውቀው ለሌባ ሲባል ነው በር የሚጠበቀው። እኛ እነዚህን በር ጠባቂ ሚኒሻዎች በር ሲጠብቁ አይተን ይህን መልእክት ለአርማጭሆና ለወልቃይት ሕዝብ እንዲያውቅልን እስከምናስተላልፍ እንዲሁ አልፈናቸው ነበር እንጂ እነሱን መልቀም ለእኛ ቀላል ነበር። እኛ አንድም የእኛ ወገኖች እኛ በተኮስነው ጥይት እንዲጠፉብን ፍላጎታችን አይደለም። ነገር ግን ከዚህ በኋላ እንዲሁ አይተን እንደማናልፋቸውና ሰሞኑን መከላከያ ላይ እንዳደረግነው እነሱም ላይ በቀላሉ እርምጃ ለመውሰድ በነጻነት ፈላጊው ሕዝባችን ስም ልናሳስብ እንወዳለን። ለእነዚህ ምንሻዎች ነጻነት ፈላጊው ሕዝባችን ባገኘው አጋጣሚ ሊያስገነዝበው ይገባል። ወያኔዎች እንደለመዱት እርስ በርሳችን በማዳማት ከፋፍሎ በመግዛት ባሪያው ሊያረገን ነው ዓላማው። ይህ ሕዝባችን በትኩረት ሊገነዘበው ይገባል። በተለይ ወጣቶቻችን ይህን ከፋፍለ ግዛ ለመቀልበስ ትልቅ ኃላፊነት አለባችሁ። በያላችሁበት ግንዛቤ ይኖር ዘንድ ለእነዚህ ምንሻዎች ልታስገነዝቡ ይገባል። እንዲህ ኃላፊነታችንን ከተወጣን ሊከፋፍለን የሚሞክረውን ወያኔ እኛው ከፋፍለ ነው ነጻነታችንን ቶሎ እናበስራለን። እንኳን የአካባቢችን ምንሻ ይቅርና መከላከያ ሰራዊት ውስጥ ያሉትም ዓላማችን ተረድተው ከጎናችን እየተሰለፉ ናቸው። ምክንያቱም የወያኔ ባርነት ቀንበር በእነሱም በኩል የባሰ ስለሆነና ጠንቅቀው ስለሚያውቁትም ሲሉ ለአካባቢያቸው ሚሊሻዎች ጥሪያቸውን አስተላልፈዋል። ባለፈው ረቡዕ ባህር ዳር ከተማ በየክፍለ ከተማው የተመደቡ የክፍለ ከተማው አስተዳዳሪዎች፣ ኢንስፔክተሮችና የኮማንድ ፖስት አባላት አጠቃላይ ስብሰባ አድርገው ነበር። ተሰብሳቢዎቹ የህወሓት ተወካዮች ያቀረቡትን የውሳኔ ሀሳብ አጽድቀዋል። የጸደቀው የውሳኔ ሀሳብ ባህር ዳር ላይ ነሐሴ መጀመሪያ በተካሄደው ሰልፍ ታስረው የነበሩና በኋላ ላይ ግን የተፈቱ ወጣቶች በኮማንድ ፖስቱ እንደገና መታሰር እንዳለባቸው የሚያዝዝ ውሳኔ ተላልፏል። ውሳኔውን ተከትሎ ይህ ወጣቶችን የማሰር ስራ ሰሞኑን ስለሚካሄድና በሚስጥር ስለተያዘ ወጣቶች ከመታሰራቸው በፊት መጥፋት ካለባቸውም እንዲጠፉና ከአማራው ተጋድሎ ጋር እንዲቀላቀሉ አለበለዚያም ተደራጅተው ራሳቸውን ከጥፋት እንዲከላከሉና ከአደጋ ራሳቸውን እንዲጠብቁ ይሁን። ስለዚህም ይህ መልእክት ይተላለፍልን ሲል ከባህር ዳር የደረሰን መልእክት ገልጿል። አማራን ለማደራጀትና የአማራን ሕዝብ ወደ አንድ ለማምጣት የሚደረገው ትግል ውጤታማነት እያሳየ መሆኑ ታወቀ። አማራን ለማደራጀትና የአማራን ሕዝብ ወደ አንድ ለማምጣት የሚደረገው ትግል ቀጥሏል። ይህ ትግል ተስፋ ሰጪ ብቻ ሳይሆን እመርታም እንቅስቃሴዎች እያደረጉ እንደሆነ የአማራው ትግል እድገት የሚከታተሉ ባለሙያዎች ገልጸዋል። በሀገራችን በኢትዮጵያ የአማራ የማንነት ጥያቄን አንግበው ለማንነታቸው በየቀኑ የደምና አጥንት መስዋዕትነት እየከፈሉና እየሞቱ ያሉት ወገኖቻችን የሚከፍሉትን መስዋዕትነት በአግባቡ በመረዳትና በመሬትም ላይ ያለውን ውጤታማነት በመመልከት ከአቋማችን የሚወግኑት የአማራ ልጆች ቁጥር ይህ ነው የሚባል
አይደለም ይላሉ ከአማራ ድርጅቶች የተገኘው መረጃ እንደሚያመለክተው። በተመሳሳይ ለመረጃ የቀረቡ የአማራ ልጆች በመረጃና መሰል ስልቶች ደጀን በመሆን በተለይ ወጣቶቹ ለማንም የሚታይ ስራ መስራት ጀምረዋል ይላል ከተለያዩ የአማራ ድርጅቶች የተገኘው መረጃ። ማንነታቸውን የተረዱ የአማራ ወጣቶች ያለ አዋጅ ያለ ስም አበለውና ያለ አራጋቢ ትግል ውስጡን ተቀጣጥሎ የሚቆምበትን ጠርዝ ላይ ያደረሱት ይገኛሉ። በዚህ ታሪካዊ አጋጣሚ ማንነትዎን ይፈትሹ ሲሉም ጥሪያቸውን አቅርበዋል። በሞረሽ ወገን የአማራ ድርጅት ከዓመታት በፊት የተጀመረውና ባለፈው ወር ማብቂያ ላይ በሲያትል የተካሄደው አማራን አንድ አድርጎ በህብረት የመጓዙ ስልት ወደ ላስ ቬጋስ፣ ዳላስ፣ ዋሽንግተን ዲሲና አትላንታም እየተዛመተ መሆኑ ታውቋል። በእስራኤል የሚገኙ ደጋፊዎችም እንዲሁ እየተጠናከሩ ይገኛሉ ተብሏል። በተለይ ወጣቶች በራሳቸው አነሳሽነት በየአካባቢያቸው እየተሰበሰቡ የሚፈጥሯቸው ስብስቦች ከፍተኛ አስተዋጽኦ እያደረጉ መሆኑም ታውቋል። በአውስትራሊያና በሰሜን አሜሪካ ብሎም በአውሮፓ የተለያዩ ከተሞች የሞረሽ አማራ ወገን ደጋፊዎች በከፍተኛ ደረጃ መጨመራቸው ታውቋል። በተለይ በራሳቸው ፍላጎት ሞረሽን ለመርዳትና ለማጠናከር ወደ ድርጅቱ የሚደርሱ መልእክቶች በብዙ እጥፍ መጨመራቸውን ከሞረሽ የተገኘው መረጃም አመልክቷል። በአውሮፓ በይበልጥ በጄኔቭ እንቅስቃሴው ተጀምሯል። በጀርመንም እንዲሁ ጠንካራ የአማራ ልጆች በደል በቃን ብለው በዲሴምበር 10 ዝግጅታቸውን አጠናቀው የአማራ ህብረትን ነጋሪት ሊጎስሙ ተዘጋጅተዋል። የኢትዮጵያ እግር ኳስ ፌዴሬሽን ፋሲል ከነማን አስጠነቀቀ። በሌላ በኩል ፋሲል ከነማ ቅዱስ ጊዮርጊስ ጋር ህዳር 25 የሚያደርገውን አራተኛ ዙር ጨዋታውን ጎንደር ላይ አጼ ፋሲል ስታዲየም እንዲያደርግ ተወስኗል። የፋሲል ከነማ ከአማራ ክልል ወደ ፕሪሚየም ሊግ ከተቀላቀሉት ክለቦች ውስጥ ጥሩ ብቃት ያለው እንደሆነ ባለፈው ዓመት ላይ የነበረው ውጤት ማሳያ ነው። አጼዎቹ በመባል የሚታወቁት የዚህ ክለብ ተጫዋቾች በሄዱበት ሁሉ አይበገሬነታቸውን አሳይተዋል። በኢትዮጵያ ውስጥ ያለው ስር የሰደደ የወያኔ የበላይነት በስፖርቱ ውስጥም የፈጠረውን ተጽዕኖ ተከትሎ የፋሲልና የሌሎች ክለቦች ደጋፊዎች ተቃውሞ ሲያሰሙ ቆይተዋል። አማራንን እኛ የሚለውን መዝሙር የአማራን ህዝብ ከጎንደር እስከ ሸዋ ከወሎ እስከ ጎጃም በአንድነት ያስተባበረ እንዲሁም ከባህር ዳር እስከ ሐዋሳ እየተዘመረ የሚገኝ የፋሲል ከነማ ቡድን ዜማ ነው። ይህንን መሰል ጉዳዮችን ተከትሎ በተፈጠረው የአማራ ህዝብ አንድነት ያሳሰበው ህወሓት በፋሲል ከነማ ላይ በሜዳው እንዳይጫወት እገዳ ጥሎበት ያለፉትን ጨዋታዎች ፋሲል ከነማ ጎንደር ላይ አላስተናገደም። የጎንደር ከተማ አስተዳደር እኔ ለሚፈጠረው ነገር ሁሉ ኃላፊነት ልውሰድ ቢልም የህወሓት ገዢ ቡድን ሊፈቅድለት አልቻለም ነበር። ሆኖም የአማራን ህዝብ ጥያቄ መመከት ያቃተው ህወሓት ለፋሲል ከነማ በሜዳው እንዲጫወት፣ ሆኖም ግን ስሜት ቀስቃሽ የሆኑ መዝሙሮች እንዳይዘመሩ ይህ ከሆነ ትታገዳላችሁ የሚል ትዕዛዝ በስፖርት ፌዴሬሽኑ በኩል አስተላልፏል። በአማራ የማንነት ጥያቄና ተጋድሎ የተነሳ ፋሲል ከነማ እስካሁን በሲዳማ ቡና ከወላይታ ዲቼልንና ኢትዮጵያ ቡና ጋር ጨዋታውን ያደረገው ከሜዳው ውጪ ነበር። ይሁንና ይህ አይነቱ አፈና የአማራን ተጋድሎ ህዝባዊ መንፈስ እጅግ ያጠናክረዋል። አማራ ላይመለስ በአንድ ድምጽ ተነስቷል ሲል የፋሲል ከነማ ቡድን ደጋፊዎች እየተናገሩ ናቸው። ክቡራትና ክቡራን አድማጮቻችን ዜናዎቻችን እነዚሁ ነበሩ። ዜናውን ከማጠናቀቅ በፊት ርዕሰ ዜናዎቹን በድጋሚ በወልቃይት ጠገዴና ቃብትያ ባለፉት ቀናትም የአማራ ማንነት ተጋድሎ ውጊያ ቀጥሎ ሰንብቷል። ባለፈው ረቡዕ ከባህር ዳር ከተማ በየክፍለ ከተማው የተመደቡ የየክፍለ ከተማው አስተዳዳሪዎች፣ ኢንስፔክተሮችና በየክፍለ ከተማው የተመደቡ የኮማንድ ፖስት አባላት ወጣቶችን እንደገና ለማሰር ወሰኑ። ከከፋኝ አማራ ታጋዮች የተላለፈ አንድ መልእክት አለን። አማራን ለማደራጀትና የአማራን ህዝብ ወደ አንድ ለማምጣት የሚደረገው ትግል ውጤታማነት እያሳየ መሆኑ ታወቀ። የሚሉትና ሌሎች የዛሬ ዜናዎቻችን ርዕሶች ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምጽ ራዲዮ። ታላቅ የስብሰባ ጥሪ፣ የምጽአተ አማራ መጽሐፍ ምረቃና የገቢ ማሰባሰቢያ ምሽት ከአቶ ተክሌሻው ጋር በኦክላንድ ኒውዚላንድ። በኒውዚላንድ ለምትገኙ ኢትዮጵያውያን የምጽአተ አማራ መጽሐፍ ምረቃና የገቢ ማሰባሰቢያ ምሽት በኦክላንድ። በዝግጅቱ ላይ የሞረሽ ወገኔ ሊቀመንበር አቶ ተክሌሻው በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና የወቅቱን ህዝባዊ የትግል ሂደት አስመልክተው ውይይት ያደርጋሉ። በዚህ ታላቅ ህዝባዊ ስብሰባ ላይ እርሶም ተገኝተው የበኩልዎን አስተዋጽኦ እንዲያደርጉ በአክብሮት ጥሪያችንን እናቀርባለን። ቀን እሁድ ህዳር 25 2009 ዓ.ም፣ ቦታው
13 ሜይ ሮድ ማውንት ሮስኬል ኖር ሜሞሪያል ኮሚኒቲ አዳራሽ ሰዓት ከቀኑ 4 ሰዓት ጀምሮ። አዘጋጅ ኢትዮጵያውያን ነጻ የውይይት መድረክ በኦክላንድ። ለተጨማሪ መረጃ በስልክ 02 10 73 14 62 ስልኩን ደግመዋለሁ 02 10 73 14 62 ታላቅ የስብሰባ ጥሪ ከአቶ ተክሌሻው ጋር። አቶ አሰፋ ጫቦ በቅርቡ አንድ የትዝታ ፈለግ የሚሆን መጽሐፍ አስነብበውን እንደነበር ይታወቃል። ዛሬ ደግሞ በተለያዩ ድረገጾች አንድ ጽሑፋቸው ወጥቶ በስፋት እየተነበበ ይገኛል። እኛም ይህ ጽሑፋቸውን ታሪካዊ፣ ወቅታዊና ዛሬ በኢትዮጵያ ፖለቲካ ውስጥ ያለውን የኃይል አሰላለፍ ፍንትው አድርጎ ሊያሳይ ይችላል በማለት ይዘንላችሁ ቀርበናል። የጽሑፉ ርዕስ ከፍተን ብናየው የሻዕቢያንና ኦነግ መስተፋቅር ይላል። ለመስበለጥ ያቀርብላችኋል። መልካም ድምጫ። እንደ መግቢያ ዛሬ ትንሽ መጻፍ የፈለግኩት በኦሮሞ ነጻነት ግንባር ኦነግና በኢሳያስ አፈወርቂ መካከል ያለውን የቆየ ጥብቅ ትስስር በመጠኑ ለመፈተሽ ነው። መነሻ የሆነኝ እንግሊዝ ሀገር ሎንዶንና አሜሪካ አትላንታ ጆርጂያ የኦሮሞ ምሁራንና ብሔረተኞች ያደረጉት ስብሰባና የሰጡት መግለጫ ነው። ያ ራሱን ችሎ መነገር ያለበት ስለሚመስለኝ እመለስበታለሁ። የዚህኛው ዓላማ እዚያ ስብሰባ ላይ ተካፋይ ከነበሩት ነጻ አውጪዎች አንዱን ኦነግን በጨረፍታ ለመታዘብ ነው። ከዚያ ከመዝለቂያ በፊት ኢሳያስ አፈወርቂን ለመግባቢያ ያክል በመጠኑ መዳሰስ፣ ማየትና ማሳየት እሞክራለሁ። ብዙ የአፍሪካ መሪዎች ወይም ፕሬዝደንቶች የዕድሜ ልክ ፕሬዝደንት ፎር ላይፍ የሚል ማዕረግ ነበራቸው። እኔ ወድጀዋለሁ። በየ4 ወይም 6 ዓመቱ ምርጫ እየተባለ ጊዜም ገንዘብም ከሚባክን ወደዳችሁም ጠላችሁም የራሳችሁ ጉዳይ ብሎ እቅጩን መናገርን የመሰለ ነገር የለም። ከነዚያ ውስጥ አንዱ ጄን ቤደል ቦካሳ የመካከለኛው አፍሪካ ሪፐብሊክ ንጉሠ ነገሥት ሆኖ አረፈው። እሱም እውነቱን መናገሩ ነበር። እንድምታውን ወዲያ ተተን የዕድሜ ልክ ፕሬዝደንትም ማለት ያው ንጉሠ ነገሥት ማለት አይደል ማለቱ መሰለኝ። ይህ ነገር የኛ የነበረውን አሁን የጎረቤት ሀገር ፕሬዝደንት የሆነውን ኢሳያስ አፈወርቂን አስታወሰኝ። የኛው የነበረውን ያሰኘኝ የደሴ ልጅ መሆኑ፣ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ የነበረ መሆኑ፣ ከሁሉም በላይ ጣሊያን ኤርትራ ብሎ የሰየማት የባህረ ነጋሽ ልጅ መሆኑ ነው። የኢትዮጵያ ታሪክ ተረት ትንግርት ተብሎ የሚነገረው አብዛኛው የተሸመነው ባህረ ነጋሽ ነውና ጣሊያን ኢትዮጵያን የወረራት ዘመን 1928 ዓመተ ምህረት የተመሰረተው የጥቁር አንበሳ ጦር ጠቅላይ አዛዥ ሌተና ኮሎኔል በላይ ኃይሌ ለአብም ኤርትራዊ ነበር። የጥቁር አንበሳ ሕገ መንግሥት አንቀጽ 1 ሕዝበ ኢትዮጵያ ንሳ ወልታ ወኩነታት ወትንስ ውስተ ረዴቴ ይላል። የአቶ ታደሰ ሜጫን ጥቁር አንበሳ መጽሐፍ ያነቧል። የአቶ ሐዲስ ዓለማየሁን ትዝታ ማንበብም ስለ ሌተና ኮሎኔል በላይ ኃይሌ ለአብም ያለንን የበለጠ ያጠነክረዋል። የትዝታ ፈለግ በሚለው መጽሐፌ ውስጥ በወቅቱ ጠቅላይ ሚኒስትር ለነበረው መለስ ዜናዊ የጻፍኩትን ግልጽ ደብዳቤ ማንበቡም የተሻለ የሚያብራራው ይመስለኛል። ይህ እግረ መንገዴን መጽሐፍ ማሻሻጤ ይሆን? አባቱ አቶ አፈወርቂም የመቀሌ ማዘጋጃ ቤት ሰራተኛ አልነበሩምን? በልጃቸው ምክንያት ተጠርጥረው ታስረው ኖሮ አባት በልጁ ምክንያት አይታሰርም ብሎ ለመንግስቱ ኃይለ ማርያም ነግሮ ያስፈታው የደህንነት ሚኒስትር የነበረው ኮሎኔል ተስፋዬ ወልደ ስላሴ አልነበረምን? የግንኙነታችንን ጥልቀት ለማስታወስ ያክል ነው። ያ ጥልቀት የማታ ማታ አጓጉል ሆኖ አረፈ ለማለትም ነው። ኢሳያስ አፈወርቂን ያክል ለረጅም ዘመናት ንጉሠ ነገሥት ሆኖ የቆየ መሪ አፍሪካ ውስጥ አሁን ያለ አይመስለኝም። ኃይለ ስላሴ ነበሩ። እሳቸውም ባልጠበቁት መንገድ ነበሩ ሆኑ። ኢሳያስ የዩኒቨርሲቲ ትምህርቱን አቋርጦ በረሃ ገባ፣ ሸፈተ። ከ50 ዓመት በፊት መሆኑ ነው። ጀብሃ ኤሪትሪያን ሊብሬሽን ፍሮንት ሆነ። ጀብሃን በላ። ሻዕቢያን ኢፒኤልኤፍን ፈጠረ። ከዚያ በኋላ ያለ ሆነው ነገር የለም። የሆነው ሁሉ እንኳን እኔ እሱም ራሱ ሳይጠፋው አይቀርም። ኢሳያስ አፈወርቂን በአካል ያየሁት ነሐሴ 1981 ዓ.ም አፍሪካ አዳራሽ ወያኔና ሻንጣ ተሸካሚዎቹ አዲስ አበባ ገብተው ባዘጋጁት የሰላምና ዲሞክራሲ ጉባኤ ላይ አፍሪካ አዳራሽ ነበር። ነገሩ
ማለትም ስብሰባው ሰላምንም ዲሞክራሲንም ለመቅበር መሆኑ አሁን ቁልጭ ብሎ ይታየኛል። ያኔ ጥርጣሬ ብቻ ነበረኝ። ከመጋረጃው ጀርባ ሆነው ያዘጋጁት ፖል ሄንዝ እና ሄርማን ኮሄን ይመስሉኛል። ፖል ሄንዝ የዝነኛው CIA ሰላይ ነበር። የነመለስ ዜናዊ የነፍስ አባት ጎድፋዘር ነኝ ብሎ የጻፈውን አንብቤያለሁ። ኮሄን በውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት የአፍሪካ ጉዳይ ሚኒስቴርም ነበር። አሁን ደግሞ ስለ ኢትዮጵያ ሲያላዘን ሰማሁት። አዲሱ ጭምብል ማስክ መሆኑ መሰለኝ። ያኔ ታዲያ ሁለቱም የረጅም ጊዜ የሥራ ውጤታቸውን ለመመረቅ አዲስ አበባ መጥተው ነበር። ፖል ሄንዚ ሊያገኘኝ ፈልጎ ሰው ቢልክብኝ ይቅርብኝ አልኩት። ኮሄንን ግን ብሔራዊ ቤተ መንግስት ኢዮቤልዩ ይባል የነበረው ግቢ ከመለስ ዜናዊ ጋር ለብቻቸው ፈንጠር ብለው ሲነጋገሩ ጣልቃ ገብቼ አነጋገርኩት። መለስ ዜናዊ ባይኖ ሊገስጸኝ ሞክሮ ነበር። አንዳንድ ሰዎች ደግሞ ተግሳጽ አይገባቸውም መሰለኝ። እኔም እዚያ ውስጥ ሳልመደር የምቀር አይመስለኝም። ሌላ ስለ ፖል ሄንዚ ትዝ የሚለኝ አሜሪካ የመጣው ሰሞን ካላገኘሁት ብሎ የሕግ ትምህርት ቤት መስራችና የዩኒቨርሲቲው አካዳሚ ምክትል ፕሬዝዳንት በነበሩት በዲን ፖል በኩል ቢጨቀጭቀኝ እሳቸውም ሊረዳህ የሚችል ሰው እኮ ነው፣ ብቻ ጠንቀቅ በል ብለውኝ ላገኘው ቢሮው ተቀጣጠርን። ሄንዝ ስራ ዋሽንግተን ዲሲ ራንድ ኮርፖሬሽን የሚባለው ግዙፍ የስለላ ማቀነባበሪያ ኩባንያ ውስጥ ነበር። ምሳ ሊጋብዘኝ እምድር ቤት ይዞኝ ወርዶ የመጀመሪያው ጥያቄ ከየትኛው ጎሳ ወይም ትራይብ ነህ የሚል ነበር። ገርሞኝ አልገባኝም አልኩት። እንደምታውቀው ኢትዮጵያ ሁሉም ጎሳ አለውና ሲለኝ ያንተስ አልኩት። እኔማ አሜሪካዊ ነኝ አለኝ። እኔም ኢትዮጵያዊ። በዚህ ፈግጠው ተባብለን ምሳዬን ሳልበላ ተለያየን። የነፍስ አባቴ ጎድፋዘር ሊሆን ፈልጎ ይመስለኛል። ይሄው ሳልጠመቅ ተለያየን። ይሄኛው ነገርን ነገር ያነሳዋል መሆኑ ነው። በዚህ የሰላምና ዲሞክራሲ የአፍሪካ አዳራሽ ስብሰባ የኢትዮጵያ ጉዳይ በ3 ቀን ተጠናቀቀ። 4ኛው ቀን ለኤርትራ ተመደበ። ይህ ከመሆኑ 1 ቀን በፊት ለቡና እረፍት ተደርጎ ነበር። ያን ጊዜ የቢቢሲ ተወካይ የነበረ ላስት የሚባል ጋዜጠኛ አገኘኝና ምስኪን አሰፋ እንዴት ታሳዝናለህ፣ ፑር አሰፋ አይ ፒቲ ዩ አለኝ። ከአንድ ወር በፊት ኦሚኒባስ በሚባል የቢቢሲ ፕሮግራም ለተላለፈ ቃለ መጠይቅ አድርጎ ምስኪን እስረኛ ብሎ ገንዘብ ቢጤም ሰጥቶኝ የነበረ ነው። ምን ሆኜን የማሳዝነው አልኩት። ይህንን 3 ቀን ሙሉ የኦሮሞ ነጻ አውጪ ድርጅት ኦነግ ከእናንተ ጋር ያለ መስሎህ ስትዳክር አለኝ። ታዲያስ ስለው ሎንዶን ለተዘጋጀው ስብሰባ ከመሄዳቸው በፊት ወያኔ ሻዕቢያና ኦነግ ኤርትራ ተሰነ ከተማ ተሰብስበው የመጨረሻውን ውሳኔ ሁሉ ተስማምተው ነው የመጡት። ከእናንተ ጋር ሳይሆን ኦነግ ከወያኔና ከሻዕቢያ ጋር ነው የወገነው አለኝ። ጨስኩ። ሌሎችም ለ3 ቀን ግራ አጋብተውኝ የነበሩ ጭብጦች ፍንትው ብለው ታዩኝ። ስብሰባው እንደገና እንደተጀመረ በኦነግ ተወካዮች በማውቃቸው ወዳጆችና በኔ ስር ሆነው ይሰሩ በነበሩት ላይ ፈነዳው። ከኔ ፍንዳታ ይልቅ ጎልቶ ትዝ የሚለኝ የሲዳማው የአቶ ወልደ አማኑኤል ዱባለ ነበር። ጣቱን ኦነግ መቀመጫ ላይ ሰትሮ ትላንት ለምኒልክ ዛሬ ደግሞ ለትግሬዎች ሸጣችሁናል። ይህ ሁሉ በወቅቱ በድምጽም በምስልም የተቀረጸ ስለሆነ አጥኚዎች ቢፈልጉት ሊያገኙት የሚችሉ ይመስለኛል። ይህ ኢሳያስ አፈወርቂን በተጨማሪ መነጽር እንድመለከተው ሌላ ቀዳዳ ከፈተልኝ። ከዚያም የስብሰባው ሊቀመንበር የነበረው አቶ መለሰ ዜናዊ የኢሳያስ አፈወርቂን ንግግር በጥሞና እንድናዳምጥ መመሪያ ሰጠንና ተዘጋጅቼ ማዳመጥ መመልከትም ጀመርኩ። መጀመሪያ ልብ ያልኩት የኢሳያስን አቀማመጡንና የሰውነቱን አያያዝ ቦዲ ላንጉዌጅ ነበር። የተቀመጠው በቀኝ በግራው በሰዎች ተከቦ ወጣ እና ጎላ ያለ ወንበር ላይ ነበር። የተኮፈሰና የሚኮፈስ ፕሪፖስትረስ ኤንድ ፕሮምፐስ መሰለኝ። ፊታቸውን አኮሳትረው ትንፍሽቲና ወዮልሽ የሚል መልክ ይዘው ክፍል የሚገቡ አንዳንድ አስተማሪዎችን አስታወሰኝ። ከዚያ ንግግሩን በትግርኛ ጀመረ። የመጀመሪያው ወደ አማርኛ አስተርጓሚ ዶክተር በረከት ሀብተ ስላሴ ነበር። ዶክተር በረከት ሀብተ ስላሴን አውቀዋለሁ። በንጉሱ ዘመን እዚሁ አፍሪካ አዳራሽ የቀድሞ ዩኒቨርሲቲ ተማሪዎች ማህበር አሉምኒ አሶሲዬሽን ያዘጋጁት ስብሰባ በረከት ተናጋሪ እኔ አዋቂ ሆነን ተለያይተናል። ሕግ ትምህርት ቤት ነበርኩ።
ከትላንት ወዲያ ሲያገኘኝ አሰፋ እንደገና አፍሪካ አዳራሽ ተገናኘን አለኝ። ልክ ነው፣ ሆኖም በተለያየ በር ነው የመጣነው አልኩትና ተሳሳቅን። የመጀመሪያ አስተርጓሚው በረከት ነበር ብያለሁ። 5 ደቂቃ እንዳስተረጎመ ኢሳይያስ አልቻልክም ብሎ አስወገደውና በሌላ አጠር ባለ ሰው እየተካው። ይህ አጠር ያለ ሰው 7 ደቂቃ አስተረጎመና አልቻልክም ተብሎ ተወገደ። የዚያን ጊዜ መለስ ዜናዊ ከወዲያ ማዶ ከሊቀመንበርነቱ ወንበር እጁን አውጥቶ እኔ አስተረጉማለሁ አለና ተፈቅዶለት ቀጠለ። 4 ደቂቃ እንዳስተረጎመ አልቻልክም ተብሎ ተወገደ። 4ኛ ሌላ ሰው መጣና የኢሳይያስ ንግግር ተፈጸመ። የተጨበጨበ መሰለኝ። ልብ አላልኩም። እኔ ልቤም ማስተዋሌም ያተኮረው ኢሳይያስ አፈወርቂና እዚህ አሳዛኝና አሳቂኝ ቲያትር ትራጀዲ ኮሜዲ ላይ ነበር ከይዘቱ ይልቅ ቅርጹ ላይ። አስቂኝነቱ ቀርቶ አሳዛኝነቱ ጎልቶ የሚያወጣው ይህ ሁሉ የሚደረገው የጋራ ቤታችን ላይ መሆኑ ነው። የኔ የማህበራዊ ገጾች ፌስቡክ ወዳጆቼ ፍሬንድስ በአብዛኛው ወጣቶች ስለሆኑ ዶክተር በረከት አብለስላሴን ላያውቁት ይችላሉ። በረከት የሐረር ልጅ፣ የግዕዙ ሊቅ የአለቃ ሀብተ ስላሴ ልጅ ነው። ስለዚህም የቤተ ክህነት ትምህርት አለው። እንደ አለቃ ለማ፣ እንደ መንግስቱ ለማ ማለት ነው። ዶክተርነቱ በሕግ ከእንግሊዝ አገር ነው። እንግሊዝ ልከው እንዲማር ያደረጉት ኃይለ ስላሴ ነበሩ ተብሏል። የሐረር ልጅ ናቸውና አባቱንም ያውቃሉና። በረከት በንጉሱ ዘመን የኢትዮጵያ ጠቅላይ አቃቤ ሕግ ነበር። ሕግ ትምህርት ቤትም ያስተምር ነበር። መጀመሪያ ያየሁት ለዓለም አቀፍ ዝምታ ፍርድ ቤት ኢንተርናሽናል ሙት ኮርት ኮምፒቲሽን የሕግ ተማሪዎች የማጣሪያ ውድድር ስናደርግ ከፈረንጆች ጋር ዳኛ ሆኖ የመጣ ጊዜ ነበር። በደርግ ዘመን ደግሞ የመርማሪ ኮሚሽን ሊቀመንበር ሆኖ ነበር። ሊቀመንበር እያለ ነው ሻዕቢያን የተቀላቀለውና አማካሪ ሆነው። ስለ ሻዕቢያም ስለ ኢትዮጵያም መጽሐፍ ጽፏል። ከዚያ ሁሉ በኋላ ኢሳይያስ ሌላው ይቅርና ለአስተርጓሚነት እንኳ አትበቃም ብሎ እዳሪ ጣለው። በረከት ሀብተ ስላሴ ተምሳሌት ቴምፕሌት የሚሆን ይመስለኛል። ያስቆርቱ ይሁዳንም ያስታውሰኛል። ወንጌሉ እንደሚለው ይሁዳ ጌታውን የሸጠበትን 30 ብር አልበላትም አልጠጣባትም፣ ይልቁንም ራሱን ሰቀለ። ገንዘቡም ራሱን የገደለ ገንዘብ ለሌላ ጉዳይ አይሆንም ብለው የመቃብር ቦታ ገዙበት። አልቄዳ የሚባለው ነው። የደም መሬት ወያኔ ይህንን የደም መሬት ትዕይንት አድርጎት አቅርቦታል ልበል። ጎበዝ ጠንቀቅ ነው ደጉ። እንዳልኩት በረከት አገሩን ለከዱ ለሚከዱ ሁሉ ተምሳሌት ቴምፕሌት የሚሆን ይመስለኛል። ለመሆኑ ኢሳይያስ አፈወርቂ ያንን ሁሉ አስተርጓሚ አልቻላችሁም የሚለው ምኑን ነበር? ትግርኛውን አይመስለኝም። ወይም በእኔ ደረጃ ያለ ትግርኛ አትረዱም ማለት ይሆን? አማርኛ አትችሉም ነው? ይህን ማለት ደግሞ ኢሳይያስ አማርኛ ማወቅ ብቻ ሳይሆን እስኪያርም ጠንቅቆ ያውቀዋል ማለት ይሆናል? ወይም ማን አለኝ ከልካይ መሆኑን በዚህ መድረክ ለመላው ኢትዮጵያ ሕዝብ ላስመሰክር ይሆን? ወይም ይህ መሪያችሁ ነኝ የሚለውን መለስ ዜናዊን እንኳ እንደ መሪ ከመጤፍ አልቆጥረውም የሚል መልእክት ለኢትዮጵያ ሕዝብ መላኩ ይሆን? ወይም ማንንም ምንንም በአደባባይ ለማዋረድ ብቃትና እውቀት ያለኝ ሰው ነኝ እወቁልኝ ይሆን? በዚህ ብትሉ የኔን ያክል አዋቂ ቀርቶ እኔ የምለውን የምናገረውን መረዳት የሚችል እንደሌለ እዩልኝ ነው። የስነ ልቡና አዋቂዎች ሳይካትሪስት ምን ይሉ ይሆን? በሽተኛ መሆኑ ይቀበላሉ። የበሽታውን አይነት ምን ይሉት ይሆን? አንዳንዱ የአንጎል የአእምሮ የህሊና ህመም ታክሞ የማይድን ነው ይሉታል። ለምሳሌ ሳይኮፓት የሚሉት እቡይ እንደማለት። እቡይ አይን ወስስዋ ልብ ይታውር ምስሌ ይለዋል ዳዊት። በኢሳይያስ ንግግር ወቅት በእኔ ጭንቅላት፣ በእኔ ህሊና፣ በእኔ አእምሮ የሚተራመሱት ይህንና ይህንን የመሳሰሉ ጥያቄዎች ነበሩ። አሁን የኢሳይያስንና የኦነግን የቆየ የጸና ግንኙነት በዘመን ድፍረት ለማስቀመጥ እሞክራለሁ። በዘመነ ድርቅ በድርቅ ከተጠቁ የሰሜን ኢትዮጵያ አካባቢዎች በተለይም ከወሎ ሰፋሪዎች አሶሳ ሰፍረው ነበር። አንድ ምሽት የሰፈሩበት መንደርም ሰፋሪዎች ጭምር በጥይትና በሳት ጋዩ። ይህንን ያደረገው የሻዕቢያና ኦነግ ህብረት ነበር። መንገድ መሪ ኦነግ መሆኑ በወቅቱ በህዝብ መገናኛዎች እስኪ ሰቀጥጥ ተነግሯል። የሚገርም ሌላ ነገርም አለ። አሶሳ
ወለጋ ክፍለ ሀገር ውስጥ ይሁን እንጂ ኦሮሞም የኦሮሞ መሬትም አልነበረም አይደለምም። ነፃ አውጪ ነን ቢሉ እንኳን ኦሮሞን እንጂ ቤንሻንጉልን አይደለም። ሌላው የሚገርመው በወቅቱ የኦነግ መስራችና መሪ ባሮ ቱምሳ ሚኒሊክ ግቢ ከደርግ ጋር እየሰራ ነበር። ከምዕራብ ኢትዮጵያ ወለጋ ነፍሰ ገዳይን ፍለጋ ኤርትራ በረሃ ድረስ ምን ወሰዳቸው? የሀሳብ ምንጩ ኦነግ ነው ወይስ ሻዕቢያ? ጭካኔ የነፃ አውጭነት አንደኛው ባህሪ ሆነ? የሚቀጥለው የተሰነይ ስብሰባ ነው። መለስ ዜናዊ፣ ኢሳያስ አፈወርቂና ሌንጮ ለታ ዮሐንስ በአንድ ግንባር ስር ሎንዶን ለመጓዝ እንደተስማሙ የሚያሳይ የሚጨባበጡበት ፎቶግራፍ በድረገጾች ታይቷል። ምን ነበር የመገናኛና የአንድነት መሰረቱ? ፖይንትስ ኦፍ ኮንቨርጀንስ ነጥባቸው ኢትዮጵያን በሚመለከት ማለቴ ነው። የሎንዶኑን ስብሰባ ያዘጋጀው የአሜሪካን የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት ነበር። ሄርማን ኮሄን እዛው ነበር። የኢትዮጵያ ጠቅላይ ሚኒስትር አቶ ተስፋዬ ዲንቃ፣ ጠቅላይ አቃቤ ሕጉን ቢልልኝ ማንደፍሮን፣ ዶክተር ግርማ ወልደ ስላሴን ጨምሮ ሎንዶን ደርሰዋል። ስለ ኢትዮጵያ መልእክተኞች ጉዳይ የአቶ ተፈራ ኃይለ ስላሴን ዘ ኢትዮጵያን ሬቮሉሽን መጽሐፍ ማንበቡ ጥሩ ነው። አቶ ተፈራ በወቅቱ በእንግሊዝ የኢትዮጵያ አምባሳደር ስለነበር የታዘበውን ጽፏል። ለስደት ቤተሰቦቻቸውን ይዘው መጡ እንጂ ለውይይት አልነበረምም አይመስልምም ይላል። እንዳለውም አቶ ተስፋዬና ቢልልኝ ቤተሰቦቻቸውን ይዘው ወደ አሜሪካ መሩ። እዚያም ሲደርሱ እነ ዶክተር ግርማን ጣጥለው ወደሚሄዱበት ሄዱ። እኔ መጀመሪያ ዋሽንግተን ዲሲ ያገኘሁት ዶክተር ግርማን ነበር። አሰፋ እኔ ያደረጉኝን ያድርጉኝ እንጂ ወደ ኢትዮጵያ እመለሳለሁ እንዳለው ተመለሰ። ከንክኖኝ አንዳንድ ነገር ለመጠየቅ የሚሰራበት የዓለም ባንክ ቢሮ ሄጄ አቶ ተስፋዬ ዲንቃን አነጋገርኩ። ጸሐፊው ቡና መጣችልኝና ጠጥቼ ብዙም ሳልጠይቅ ወጣሁ። ለመሆኑ ምንና ምኑ ይጠየቃል ብዬ መሆን አለበት። የለንዶኑ ስብሰባ ካልነው የአሜሪካን መንግስት በኢትዮጵያ ሕዝብ ላይ ከፈጸማቸው ታላላቅ ደባዎች ውስጥ ቀዳሚነት የሚኖረው ነው። ሌላው ሶማሌ ወራን ድሬዳዋ ልትገባ ስትገሰግስ የጦር መሳሪያ ማዕቀብ በኢትዮጵያ ላይ መጣሉ ነው። የሎንዶኑ ስብሰባ ሌላ ትልቅ ምስልም ነበረው። መንግስቱ ኃይለ ማርያም ከነ ቤተሰቡ ዚምባብዌ እንዲሰደድ፣ ጀነራል ተስፋዬ ገብረ ኪዳን ፕሬዚደንት እንዲሆንን፣ የኢትዮጵያን ጦር ሰራዊት እጅህን ለወያኔ ስጥ እንዲል መለስ ዜናዊ፣ ስዩም መስፍንና ጓደኞቹ በሱዳን የጸጥታ ጉዳይ ሚኒስትር ጀነራል አልፋቲህ አርዋ በሚነዳ አውሮፕላን አዲስ አበባ እንዲገባ፣ እነ ሌንጮም የተሰጣቸውን የቤት ስራ በትክክል እንዲወጡ ማድረግ የአሜሪካን መንግስት የተቀነባበረ ስራ ነበር። የረጅም ጊዜ ሴራ ውጤት ነበር። በትክክል ስራ ላይ መዋሉን ለመከታተል አዲሱን አምባሳደር ባስን አዲስ አበባ በአስቸኳይ ላክሱ። የነፍስ አባትየው ዘ ጎድፋዘር ሄርማን ኮሄንም የድሉ ምሽት ላይ ለመገኘት አዲስ አበባ መጣ። አምባሳደር ባስም ኢትዮጵያን እስክለቅ ድረስ ብርቱ ወዳጅ ሆኖ ሰንብቷል። ሁለት የአሜሪካን ሴናተሮች ለጉብኝት መጥተው ኖሮ ለነጻነታቸው በዓል ጁላይ 4 1991 አሜሪካን ኤምባሲ የጋበዘው ኢትዮጵያዊ እኔና ባለቤቴን ብቻ መሆኑን አስታውሳለሁ። የፖል ሄንስ ተልእኮ አይነት የሚያጣ አይመስለኝም። ለዚህ የሰላምና ዲሞክራሲ ስብሰባ የመጣም ያመጡትም ደጅጠኙም የድል አጥቢያ አርበኛውም ለመሆን ያኮፈኮፍነውም መናኸሪያችን አዲስ አበባ ሂልተን ሆቴል ነበር። ከወያኔና ሻዕቢያ በስተቀር የወያኔ ጭፍሮቹ የት እንደሰፈሩ አላውቅም። ሻዕቢያ የሰፈረው የጀነራል ተፈሪ በንቲ መኖሪያ የነበረው ነው ተባልኩ። ግራ የገባኝ የኦነግ አባሎች የት ደረሱ የሚል ነበር። ስብሰባ ላይ ሳገኛቸው እነዚህ ሰዎች ከኛ ነጠሏችሁ እላለሁ። በዚያ በስብሰባው መካከል የደቡብ ህብረት ለመመስረት ማታ ማታ እንነጋገር ስለነበር እንዲገቡበት ፈልጌ ነበር። በኋላ የቢቢሲው ላስት ተሰነይ ሲነግረኝ ግልጽ ሆነልኝ። የኦነግ አባሎች ሌላው ቀርቶ ከኔው ጋር ማዕከላዊ የነበሩት ጭምር ሰፈራቸው ከሻዕቢያ ጋር ጀነራል ተፈሪ በንቲ መኖሪያ የነበረው ሆኖ ተገኘ። እንዲህ አንድ ጡት ጠብቶ ያደጉ የሚያስመስል ፍቅር ሌሎቻችንን እንዲሸሹ ያደረገው ፍቅር ከየት ወረደ የሚያሰኝ ነበር። ምን ይሆን የኢትዮጵያ ሲቅር? እውነት የኦሮሞ መሰረታዊ ጥቅም ነው? ጨዋታው ሌላ መሆኑ በጥቂት ወራት ውስጥ ታየ። እመለስበታለሁ። ከአፍሪካ አዳራሹ ስብሰባ በኋላ የሽግግር መንግስትና የሽግግር ምክር ቤት ተቋቋመ። ለጥቂት ወራቶች የሽግግር ምክር ቤት አባል ነበርኩ። ኦነግ 8 መቀመጫዎች ነበሩት። በኢህአደግ አባል ድርጅቶች መጠን ማለት ነው። 4 ሚኒስትሮችም ተሾሙ።
ከዚያ ውስጥ ጎልቶ የሚታወሰኝ ምክር ቤቱ ውስጥ ሁለት የኦነግ ተወካዮች ሌንጮ ለታና አብዩ ገለታ ስራ ነበር። የኢትዮጵያ ብሔራዊ ሰራዊት አፍራሽ ኮሚቴ ሊቃነ መናብርትም ሆኑ። የኢትዮጵያ ሰራዊት አይሉትም፣ የደርግ ወታደር ይሉታል። ለማስረዳት ሞከርኩ። ደርግ መንግስት ነው፣ መንግስት ሰራዊት የለውም፣ አገር ነው ሰራዊት ያለው። ከዚህም ሌላ ወንጀለኞች ቢኖሩ በማስረጃ ማረጋገጥና መጠየቅ እንጂ የአገር ሰራዊት ይፍረስ ተብሎ አይታወቅም። ከንቱ ጩኸት ሆነ። ቢቸግረኝ አንድ ቀን ሌንጮንና አብዩን ቡና ጋብዤ ይህ ይፍረስ የምትሉት ሰራዊት ኦሮሞ ነው እኮ አሁን በደሞዝ መተዳደር የለመደ ከግብርናውም የተፋታውን በትነን በጭፍን እስር ቤት መክተትና ለማኝ ማድረግ አልኩኝ። ማን ነው ኦሮሞ ነው ያለህ? ይህማ ግልጽ ነው። አንደኛ ሰራዊቱ አብዛኛው የተመለመለው ከደቡብ ነው። ከዚህም ሌላ በኢትዮጵያ ኦሮሞ አብላጫ ቁጥር አለውና አልሰሙኝም፣ ሊሰሙኝም አልፈለጉም፣ አይችሉምም። እነሱ የወያኔ ጉዳይ አስፈጻሚ እንጂ ባለ ጉዳይ አልነበሩም። ብቻ የኢትዮጵያ ሰራዊት ፈርሶ ወደ ልመናና ወደ ስደት ተዳረገ። መፍረሱ አይቀሬ ነበር። ባለ ጉዳዩ ቢያፈርሰው የዚያን ዘመን የምክር ቤት ውይይት ያዳመጠ አፍራሹ ኦነግ መሆኑን ያህል ተመዝግቦ የተቀመጠ ነው። የትምህርት ሚኒስቴር ሆኖ የተሾመው ኢብሳ ጉተማ ነበር። ሀ ብሎ ያረቀቀው አዋጅ ኦሮምኛ በላቲን ፊደል እንዲጻፍ ነበር። ወዳጄ ስለነበር ቢሮው ሄጄ ኢብሳ አብደሃል እንዴ? ኦሮሞን ወደ ቅኝ ግዛትነት ልትመልሰው ነው አልኩኝ። እንዴት ቢለኝ ቅኝ ግዛት የነበሩት ሁሉ የሚጽፉት በላቲን ፊደልና የሚናገሩትም እሱኑ ነው አልኩኝ። የሆነ የነፍጠኛ ደጋፊ የሚል ቀልድ ሲያመጣ ይህ የአማርኛ ፊደል የአማራ ፊደል አይደለም፣ የመጀመሪያውና ብቸኛው የጥቁር ሕዝብ ፊደል ነው፣ ልንኮራበት ይገባል አልኩት። አልሆነምና የሆነው ሆነ። ምክር ቤት ውስጥ የኢህአዴግ አባል የሆነ የኢትዮጵያ መኮንኖች ግንባር የሚባል ባለ 8 መቀመጫ ድርጅት ነበር። ምርኮኛ የነበሩ መኮንኖች ማለት ነው። 1 2 3 ቀን ያክል ምክር ቤት ውስጥ አላያቸውም። አንድ ጠዋት ቡና እረፍት ላይ ስዩም መስፍንን ስዩም እነዚህ መኮንኖቻችን አላያቸውም እሳ አልኩት። ከት ብሎ ስቆ አቶ አሰፋ ሚናቸውን ጨርሸው ተሰኝተዋል አለኝ። ታዲያ 8ቱ መቀመጫ ምን ይሆናል አልኩት። ወያኔ ወስዶታል አለኝ። ሌላ ጥያቄ ከመጠየቄ በፊት ሄደብኝ። የኦሮሞ ነጻነት ግንባርም ልክ የመኮንኖቹ ደረሰባቸው። ታህሳስ ሲሆን ጥር 1982 መመሪያ ተሰጣቸው። ከዛሬ ጀምሮ ምክር ቤቱ ውስጥ ያላችሁን ድርሻ ፈጽማችኋል። ከዛሬ ጀምሮ ከኢትዮጵያ ምድር እንድትወጡ፣ ካልወጣችሁ ወህኒ ቤት ትወርዳላችሁ። ምርጫውን ለእናንተው እንተዋለን ተባሉ። ከተሰጣቸው 2 ምርጫ ኢትዮጵያን ለቀው መውጣትን መረጡ። አህያ የተጫነችውን ታደርሳለች እንጂ አትበላውም እንዲሉ ከወያኔ ጋር አዲስ አበባ እንደገቡ አሁን የኦነግ ተዋጊ ኃይል ነው የምትሉትን ሁሉ ከነመሳሪያው ጦር ካምፕ አስገቡ ተባሉ። በታዘዙት መሰረት አስገቡ። ከአገር ቤት መውጣት ላይ ወይም እስር ቤት ምርጫ ሲሰጥ እነዚህ ጦር ካምፕ ውስጥ በቁም እስረኝነት ያስረከቡት ተዋጊዎች ደረጃ ወደ ሙሉ እስረኝነት ተሸጋገረ። እጃቸውን ራሳቸው ላይ አድርገው በሴት ወያኔ ወታደሮች እየተነዱ እስር ቤት ወረዱ። እስከ ዛሬ እጣ ፈንታቸው ምን እንደሆነ ከምን እንደደረሰ የጠየቀም ያስረዳም የለም። ኦነግ ኢሳያስ አፈወርቂና የአትላንታ ጆርጂያ ኦሮሞ ምሁራን ብሔረተኞች ስብሰባ አንድ ግብ አስቀምጧል። የኦሮሞ ሕዝብ ትግል ለነጻነት የሚበቃ እንደ ኤርትራ፣ ትግሬና ደቡብ ሱዳን መሆን አለበት ይላል። ጎበዝ፣ ቸር ተመኝ ቸር እንድታገኝ ይባላል። ፈረንጅ ደግሞ ለከዋክብቱ አነጣጥር ብትስት እንኳ የባህር ዛፉን አናት ትመታለህ። ኤም ቱ ዘ ስታርስ ኢፍ ዩ ሚስ ዩ ዊል ሂት ዘ ቶፕ ኦፍ ዘ ትሪ ይላል። ኢሳያስ መላው ዓለም ማዕቀብ አድርጎበት ከዛሬ ነገ የዓለም ጦር ፍርድ ቤት ይቀርባል እየተባለ የሚባንን ጉድ ነው። ወያኔ እንደሚታየው ጣረሞት ላይ ነው። የደቡብ ሱዳን የሚባለው ሀገር የከሸፈ ሀገር ፌልድ ስቴት ነው ወይስ ሀገር ነው እየተባለ ነው። በቃላት እንኳ ቢሆን ለዚህ ለታላቁና ገራገሩ የኦሮሞ ሕዝብ ከዚህ የተሻለ አድማስ መቅረጽ በተገባ ነበር። የአትላንታውን ስብሰባ አድማስ መፈለጊያ መነጽር መሰለኝ። የተሻለ መነጽር ባይኖር ወይ መግዛት ወይ መዋስ በተገባ ነበር። ወያኔ ከኢትዮጵያ ጥፉ ብሎ ካባረረ ከ1982 ጀምሮ ኦነግ ብዙ የውስጥ ትርምስ የገጠመው ይመስለኛል።
አንዴ ስለታዘብኳቸው ዝርዝሩን ብዙም አልከታተልም። ወትሮም የኦሮሞ ሳይሆን የአንድ መንደር ስልጣን ፈላጊዎች ጥርቅም ነበር በሚል ማን ይምራ ማን የሚል ትርምስ የተፈጠረ ይመስለኛል። አብዩ ገለታ ዋሽንግተን ዲሲ የነበሩትን የኦነግ ልጆች ቢሮ ነጥቆ እኔ ነኝ ሹም አለ። አንድ ቀን በአካባቢው ነበርኩና ለጠይቀው ቢሮ ሄድኩ። ልክ ለኢሳያስ እንዳልኩት ተኮፍሶ ጠበቀኝ። የዚህ የምክር ቤቱንና የመባረሩ ጉድ ያነሳብናል በሚል ፍርሃት በሩን መዝጋቱ መሰለኝ ስራ የበዛበት ለማስመሰል ብዙ አስጠበቀኝ። በኋላ ቢሮው ስገባ የጀነራል ታደሰ ብሩን ፎቶግራፍ በትልቁ ግድግዳው ላይ አየሁና ፈገግ አልኩኝና እኒህ ደግሞ ማናቸው አልኩት። ገርሞት አታውቃቸውም እንዴ? ጀነራል ታደሰ ብሩ ናቸው አለኝ። ኦነግ ነበሩ እንዴ አልኩት። ጀነራል ታደሰ ብሩ ኦሮሞን ለማስተማርና ንቃተ ህሊናውን ከፍ ለማድረግ የጀመሩት ጥረት ተጣሞ ተተርጉሞ የታሰሩ በኋላም በአሳሳቾች ለአጉሎሬ የተዳረጉ ጀግና ኢትዮጵያዊ ነበሩ። በስም መነገድ የሚባለው የዚህ አይነቱ ይሆን? ሌላው የኦነግ ቅርንጫፍ የተከፈተው ኤርትራ አስመራ ነበር። መሪዎች ነን የሚባባሉት የተፈራረቁ ይመስለኛልና በሙሉ አላውቃቸውም። አሁን ካሉት ወይም አለን ከሚሉት አንዱን ኦቦ ዳውድ ኢብሳ ነው። በኢትዮጵያ የተቀጣጠለውን የኦሮሞ ህዝብ አመጽ የምመራው እኔ ነኝ የሚል መግለጫ ባለፈው ወር ሰጥቶ አንብቤ ድፍረቱን አደነቁ። ዳውድ ኢብሳ እንደ አንዳርጋቸው ጽጌ ኢሳያስ የማይጠረጥረው የኢሳያስ ታማኝ ነው። ታማኝ መሳሪያ ነው አላልኩም። አሁን ለመሳሪያነት ብቁ ሆኖ አልተገኘም። በንግድ ስራ ተሰማርቶ መካከለኛው ምስራቅ ይመላለሳል። አስመራ ውስጥ ቆንጆ መኪና ከሚነዱት ውስጥ አንዱ ተስፋዬ ገብረአብ ነው። ያችን መኪና ለተስፋዬ የሸጠው ዳውድ ነው። የአትላንታው ስብሰባ ለዳውድ ልክ በወያኔ ቋንቋ አንድ ኮማንድ ፖስት ሰጥቶታል። የምዕራብና የምስራቅ ኮማንድ ፖስት ይለዋል። ሌላው የደቡብ ኮማንድ ፖስት ቦረናና ባሌን አርሲን የሚያጠቃልለው ኮማንድ ፖስት አዛዥ ጀነራል ከማል ገልቹ ነው። ከማል ገልቹ በምርኮኝነት ተይዞ ኦፒዲዮ የሆነው የወያኔ ሰው ነው። እስከ ዛሬ 3 ከድቷል ማለት ነው። ዛሬ ኢትዮጵያ ውስጥ በሽበሽ የሆነው ነገር ቢኖር ዶክተር መሆንና ጀነራል መሆን ዋነኛ ይመስለኛል። ከማል ገልቹም ጀነራል ሁን ተባለ፣ ጀነራልም ሆነ የምንለው ነው። ብርሃን ይሁን አለ፣ ብርሃንም ሆነ መጽሐፉ እንዲል የአርሲ ልጅ ነው። ከማል ገልቹ አሁን አምባሳደር ነው። የኢሳያስ አፈወርቂ አምባሳደር ሆኖ ለተልእኮው ምስራቅ አፍሪካ ከተላከ ሰንብቷል። በአርሲ አካባቢ እንቅስቃሴ እንዲያደርግ ነው የተላከው። ይህ የአትላንታ ጉባኤ የተሰጠውን ኮማንድ ፖስት ማጠቃለሉን እርግጠኛ አይደለሁምና አጣራለሁ። ከማል ገልቹ ዩጋንዳ ከመላኩ በፊት ታማኝነቱን ለማረጋገጥም አንድ የበላይ አካል ተቆጣጣሪም ስለሚያስፈልገው ኢሳያስ አንድ የሻዕቢያ ጀነራል ልጅ ድሮለት ሚስቱም አብራው ሄዳለች። ለተጨማሪ ጥንቃቄ ሲባል ከማል ገልቹ ሳያውቅ የከማል ገልቹን አንድ ልጅ ከኢትዮጵያ አስመጥቶ በመያዣነት አስቀምጦታል። ልጁ መያዣ መሆኑን ከማል ገልቹ አያውቅም ነበር። አሁን ማወቅ አለማወቁን እርግጠኛ አይደለሁምና አጣራለሁ። እንግዲህ ከዚህ ተነስተን የግድ መድረስ ያለብን ድምዳሜ ያለ ይመስለኛል። ሁሌም 2 ሲደመር 2 ይሆናል 4 ነውና ይህም ከማል ገልቹና የአትላንታ ስብስብ በአንድ ኮማንድ ፖስት ይመራሉ ማለት ነው። ያ ከሆነ ደግሞ የኮማንድ ፖስቱ ጀነራል ሳሞራ ዩኑስ ሳይሆን ጀነራል ኢሳያስ አፈወርቂ መሆኑ ነው። ከዚህም ሌላ የአትላንታው ስብሰባ ኢሳያስ አፈወርቂን እንደ ፈርቀዳጅ የትግል ተምሳሌት ሮል ሞዴል አድርጎ ተቀብሎታልና ይህ በጽሁፍ ማስረጃ የተደገፈ ነው ማለት ነው። ይሰውርን። ከዚህ ሌላ ኢሳያስ አፈወርቂ በኢትዮጵያ ላይ ካደረጋቸው ደባዎች ጥቂቶቹ የምታውቋቸውን ልጠቃቅስ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓን መሰረተ እንኳ ማለት ባይቻል የኢትዮጵያን አየር መንገድ አውሮፕላን 5 ጊዜ አስጠልፏል። አለቃቸው የነበረው ክፍሉ ታደሰ ያ ትውልድ በሚለው መጽሐፉ ገልጾታል። በብርሃነ መስቀል ረዳ የሚመራው የኢህአፓ ሰራዊት ከሻዕቢያ ጋር በመሆን ለ2 ዓመት የኢትዮጵያን ጦር ወግቷል። ይድረስ ለባለ ታሪኩ የሚለውን እዚያው የነበረውን የተስፋዬ መኮንንን መጽሐፍ ማንበብ ነው። ብርሃነ መስቀልና ጓደኞቹን አሲምባ ያስገባው የካቲት 25 1967 የኢትዮጵያ የገጠር መሬት የታወጀለት ነው። ስላቁ ደግሞ እነ ብርሃነ መስቀል መሬት ላራሹ እያሉ ወይም እያስመሰሉ ሲዘምሩና ሲሰማሩ የነበሩ መሆናቸውንና መሬት ላራሹ የሆነለት አሲምባ መግባታቸው ነበር። ለማጠቃለል ይህ ነገር የራሱ እግር አውጥቶ አልጠቃለል ብሎኛልና በግድም ቢሆን መቆም ያለበት ይመስለኛል። ከፈለኩት በላይ ረዘመብኝ። ኢሳያስ ይህንን ለምን ያደርጋል ነው።
ከህመሙ ሌላ በረከት ሀብተ ስላሴን አስተርጓሚ አትሆንም ይበለው እንጂ ምክሩን ተቀብሎታል። የዶክተር በረከት ምክር መጽሐፍ የጻፈበትም ኢትዮጵያ የምትባል አገር በሰላም ከኖረች ኤርትራ ጠንካራና ታይዋን አይነት ልትሆን አትችልም ነው። አሁን ያንን ወያኔ ወደ ማሳካቱ ተቀርቧል። ከማል ገልቹ አምባሳደርም የሆነው ለዚሁ እቡይ ተልእኮ ነው። ዋናው በጣም የሚያሳዝነኝ የሆነ ጉዳይ ነው። ኦሮሚያ የሚባል አገር መስርቶ መንግስት ይሁን እንኳ ቢባል ከራያና አዘቦ አንስቶ እስከ ባምቢሲ መሬት ወይም መሬታቸው ያደረጉ አላቸው። አኩሪና ዝነኛ ታሪክ ያለው ላለፈው 600 ዓመታት ብዙ ዝነኛ የኢትዮጵያ ነገስታትም የጦር መሪዎችም ያፈራ ታላቅ ህዝብ ነው። ይህንን የዚህን ህዝብ ስምና ዝና አንግቦ ሻንጣ ተሸካሚ ደጋግሞ ሻንጣ ተሸካሚ መሆን፣ ህዝቡን የሻንጣ ተሸካሚነቱ አካል አምሳል ማድረግ፣ የህዝብን ክብር ዝቅ ማድረግ ወይም የራስን የታመመ የስልጣን ጥማት ቅድሚያ መስጠት ይመስለኛል። መውደድን፣ ማፈርን፣ መናደድን፣ መኩራትን፣ መደሰትን በተፈጥሮ ለሰው ልጅ የለገሰችው ስሜቶች ናቸው። እነዚህ የኦነግ መሪዎች ነን የሚሉት ይህ ጸጋ በተለይም ማፈር የሚሉት እንደተሰጣቸው እርግጠኛ ነኝ። ሊያስተውሉትና ሊፈልጉት ተግባራዊ ማድረግም ይገባቸዋል እላለሁ። ይገባልም። ይህንን የምናገረው እንደ ሰው ነው። ማንም ሰው ደሴት አይደለም። ኖ ማን ኢዝ አን አይላንድ የሚለው የጆን ዶን ግጥም የምወደውና የማምንበትም ነው። በሀገራችን በኢትዮጵያ የአማራዊ ማንነት ጥያቄ አስመልክቶ ብዙ ነገሮች ይባላል። የወልቃይት የአማራ ማንነት ኮሚቴ ይዟቸው የተነሳው ጥያቄዎች ምን ነበሩ? ኮሚቴው አቤቱታዎቹ ለማንና እንዴት አቀረበው? በተለይ በወልቃይት ኮሚቴ በህጋዊ የተጀመረው ትግል እንዴት ወደ ጠመንጃ ትግል ተሸጋገረ የሚሉና ሌሎች ጥያቄዎች አስመልክተው የኮሚቴው ዋና ጸሐፊ የነበሩት አቶ አደራጀው ዋኘው አነጋግረናቸው ነበር። ቃለመጠየቁ ከዚህ ቀጥሎ ይቀርባል። ጤና ይስጥልኝ አቶ አደራጀው፣ እንደምን አለ? እግዚአብሔር ይመስገን። እንደምን አቶ ደምስ ሰላም ነው ወይ? እግዚአብሔር ይመስገን። እንግዲህ በቀጥታ ወደ ውይይታችን እንግባ። አንተ የዚህ የአማራ ማንነት ኮሚቴ ዋና ጸሐፊ ነህ። ኢትዮጵያ ውስጥ የነበረውን ሁኔታ ሁሉ በትክክል ታውቀዋለህ እና የዚህ ኮሚቴውም አባልና ዋና ጸሐፊ ነህ ቀደም ብዬ እንዳልኩት እና እዛ የነበረውን ሁኔታ ይህ ትግል ወይንም ይህ ጥያቄ የተጀመረው በህጋዊነት ነው። ህጋዊ በሆነ መንገድ ነው የሄዳችሁት መጀመሪያና አንዳንድ ጊዜ የተለያየ አስተያየት ያላቸው ስላሉ ከአድማጮቻችን እንደው ነገሩን ግልጽ ለማድረግ ብዬ ነው ዛሬ። እስቲ የነበረውን ሁኔታ እንዴት ተጀመረ ከሚለው እንጀምርና ይህ የአማራ ማንነት ጥያቄ እንዴት ተጀመረ? ህጋዊ ነበር ወይንስ ዝም ብሎ በዘፈቀደ የተጀመረ ነው? እስቲ ግለጽልኝ ይሄን መጀመሪያ። በቅድሚያ እድሉ ስለተሰጠኝ አመሰግናለሁ። ወደ ጥያቄው ቀጥታ እንዴት ተጀመረ ወደሚለው ከመግባቴ በፊት ጥያቄው የወልቃይት ህዝብ የአማራ ማንነት ጥያቄ ነው። ይህን ጥያቄ አዲስ ጥያቄ አይደለም። የምንጠይቀውም አዲስ ማንነት አይደለም። ይሄ ቆየም ለብዙ ዘመናት አማራ የነበረ ህዝብ ወደ አማራ ክልል ተካሎ ሲኖር የነበረ ህዝብ አሁን ባለው መንግስት ግን ወደ ትግራይ ክልል ያለ ፍላጎቱ ህገ መንግስቱን በማይፈቅደው ተካሎ ስለሚገኝ ይሄ ከ1972 ዓመተ ምህረት ጀምሮ ይህን ጥያቄ በተናጠልም በቡድንም ሲጠየቅ የነበረ ጥያቄ ነው። ይህን ጥያቄ ከዛ ባሻገር ከ1972 እስከ 1986 አካባቢ ህገ መንግስቱ እስከጸደቀበት 83 አካባቢ ማለት ነው። ይህን ጥያቄ በተደጋጋሚ የወልቃይት ህዝብ እኔ አማራ ነኝ፣ ትግሬ አይደለሁም፣ ማንነቴ አማራ ነኝ በሚለው የጸናና በተለያየ ጊዜያት
እየታፈነ ያው የተገደለ የመጣ ህዝብ ነው። ከዛ ባሻገር ከ1983 ዓመተ ምህረት በኋላ እስከ ታህሳስ 27 2008 ዓመተ ምህረት በህጋዊ መንገድ እስከተጠየቀበት ድረስ ደግሞ በተናጠልም በግልም በተለያየ ነገር እኔ አማራ ነኝ ሲል የቆየ ህዝብ ነው። እንደዛ ያሉ ሰዎች አሁን አድራሻቸው የለም፣ ታፍነው ጠፍተዋል። የት እንዳሉም አይታወቅም፣ ተገለዋል። እንደዚህ አይነት ጥያቄ ሲያነሱ የነበሩ ጥያቄዎች ከዛ በህገ መንግስቱ ስንመጣም አብዛኛው ህገ መንግስቱ ወንጀል ሲመስለን ነበር። ህገ መንግስቱ የተቀመጠ ነገር መብታችን መሆኑን ያለ መገንዘብ ችግር ነበረ። ህገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 ላይ ምንድነው የሚለው? ማንም ብሔር ብሔረሰብ የራሱን ቋንቋ፣ የራሱን ባህል፣ የራሱን ታሪክ ማሳደግ መንከባከብ ይችላል። ብሔር ብሔረሰብ ማለት ደግሞ ብሎ ሲያስቀምጠው አንድ ብሔር ብሔረሰብ ተብሎ ሲቀመጥ 5 ክራይቴሪያዎችን ነው የሚያስቀምጠው ህገ መንግስቱ ላይ በአንቀጽ 39 አሁንም ንዑስ አንቀጽ 2 በኢኮኖሚያዊ ትስስር፣ የታሪክ ትስስር፣ የባህል ትስስር፣ የስነ ልቦና ትስስርና የቋንቋ ትስስር በሚላቸው 5 ነገሮች ሲያስቀምጥ የወልቃይት ህዝብ ደግሞ ላለፉት ብዙ ሺህ ዓመታት ከአማራ ህዝብ ጋር የኖረ ህዝብ ነው፣ አማራ ነው ማንነቱ የሚል ጥያቄ ነው በህገ መንግስቱ ያነሳ ነው። ይህን ጥያቄ ከተነሳ በኋላም የሄድንባቸው ሂደቶች ነበሩ። በህገ መንግስቱ መሰረት ታህሳስ 27 እንዳልኩ ቀደም ብዬ ታህሳስ 27 2007 ዓ.ም ለሚመለከታቸው አካላት በፋክስ አሳውቀናል። ያን ጥያቄ ማለት ነው። ለትግራይ ርዕሰ መስተዳደር አቶ አባይ ወልዱ፣ ለትግራይ አፈ ጉባኤ ወይዘሮ ቅዱሳን ነጋ የሚመሩት ለነዚህ አሳውቀን በፋክስ እንዲሁም ለፌደራል መስሪያ ቤቶችም አሳውቀናል በፋክስ። ከዛ ባሻገር በአካል ማለት ህዳር 21 31 ሰው የያዘ ኮሚቴው ከወልቃይት የተውጣጣ 31 ሰው ይዘን አዲስ አበባ ፌዴሬሽን ምክር ቤት በአካል ተገኝተን አናግረናቸዋል። የወልቃይት ጥያቄም አማራ የነበረ ህዝብ ነው፣ አሁንም ማንነቱ አማራ ነው፣ ወደ አማራ መመለስ ይፈልጋል። ይህ ህዝብ ተገዶ ነው አማራ የሆነው፣ አማን ነው ተገዶ ነው ወደ ትግራይ የተካለለው። ስለዚህ በግዳይ ሳይሆን ፈልጎ ወደ መስሎ ወደ የሚኖርበት መመለስ ይፈልጋል። ይቅርታ እዚህ ላይ ላስተካክለው። የወልቃይት ህዝብ መስሎ ወደሚኖርበት ሳይሆን ሆኖ ወደሚኖርበት መመለስ ይፈልጋል ብለን ጥያቄ ያቀረብን ፌዴሬሽን ምክር ቤት በቀጥታ የተቀበሉን የፌዴሬሽን ምክር ቤት ላይ የቋሚ ኮሚቴው ሰብሳቢና የህገ መንግስት ትርጉምና የማንነት ጉዳይ የተያያዙ ጉዳዮች አቶ ወልድመርኔ ናቸው የመጀመሪያ ጊዜ ያናገሩን። ደብዳቤያችን አስገብተን ከዛ ባሻገር ከዛ በፊት የነበሩ ይህን ጥያቄ የዚህ ጥያቄ ሲያቀነቅኑ በተለያየ ጊዜ ታፍነው የጠፉ ወደ 360 የሚሆኑ የወልቃይት ተወላጆች የወልቃይት አማራ ተወላጆች የነሱን ዕጣ ፈንታ እንዳይደርሰን በማለት የህግ ከለላ እንፈልጋለን ብለን ጠየቅናቸው። የህግ ከለላ እንፈልጋለን ብለን ስንጠይቃቸው እንግዲህ ያለው አማራጭ ምንድነው? ሰብአዊ መብት ኮሚሽን እንዲሆን በአጠባቂ ማመልከት እንዳለብን አቅጣጫ ሰጡን። እዛው አመልክተን ሄድን ማለት ነው። ይሄ ነው ያለ። ከዛ ባሻገር እነዚህን ጥያቄዎች በተለያየ ጊዜ በተደጋጋሚ ወደ ፌዴሬሽን ምክር ቤት እየተመላለስን በተደጋጋሚ አዲስ አበባ ማለት ነው በተደጋጋሚ ጥያቄዎቹን አቅርበንላቸዋል፣ ህጋዊ በሆነ ማለት ነው። ከዛ ይህን ጥያቄ እየቀረበ በቆየበት በመካከል የኮሚቴው አባሎች በተለያየ መንገድ ከጎንደር ወደ ሁመራ ወደ ወልቃይት በሚጓዙበት መንገድ ላይ እየጠበቅ ማሰር ተጀመረ። ከዛ ምንድነው የተደረገው? ማሰር ሲጀመር እንቅስቃሴ የነበረው ጥያቄዎቻችን ጥያቄው ህገ መንግስታዊ ጥያቄ ነው። የኮሚቴ አባሎቻችን ታስረውብናል። መጀመሪያ አቶ ባየው ካሴ ነው የታሰረው፣ አሁንም እስር ቤት ነው ያለው። ቀጥሎ
አቶ ሊላይ ብርሃኔ መንገድ ላይ ታፍኖ ተወሰደ። የት እንደወሰዱት አልታወቀም። በተለያየ ድረ ገጾች በሚዲያ በቪኦኤ ገለጽ ነው። ከዛ ከተወሰነ ጊዜ በኋላ አምጥተው ሁመራ በእስር ቤት ነው የሚገኘው። ከዛ ይህን ከሆነ በኋላ በወልቃይት ላይ እየደረሰ ያለ የሰብአዊ መብት ጥሰት ህገ መንግስት መብታችን በመጠየቃችን እየደረሰ ያለ የሰብአዊ መብት ጥሰት በሚል ደብዳቤ ጽፈን ለፌዴሬሽን ምክር ቤት ካስገባን በኋላ አዲስ አበባ ለሚገኙ መስሪያ ቤቶች እንዳሉ የፌዴራል መስሪያ ቤቶች ያስገብተናል። ለፌዴሬሽን ምክር ቤት፣ ለኢህአዴግ ጽህፈት ቤት፣ ለጠቅላይ ሚኒስትሩ፣ ለምክትል ጠቅላይ ሚኒስትሩ፣ ለሰብአዊ መብት ጉባኤም፣ ለእንባ ጠባቂ፣ ለፌዴራል አርብቶ አደርና የፌዴራል አርብቶ አደር አቶ ካሳ ተገለብራን የሚመሩት ማለት ነው። እዛም አስገብተናል። ፌዴራል ፖሊስም በግልባጭ አስገብተናል ደብዳቤው። ከዛ ባሻገር ወደ ክልል ትግራይ ነው ሄድነው። ወደ ክልል ትግራይ ሄደን ጥር ማለት ነው ክልል ትግራይ ሄደን ለሚመለከታቸው አካላት በሙሉ ጥያቄያችን አቅርበናል። መጀመሪያ የገባነው አቶ አባይ ወልዱ ርዕሰ መስተዳድሩ እሳቸው ጋር ነው የገባነው። ቀጥለን ከዛ የመቀሌ ሰብአዊ መብት ጽህፈት ቤት መቀሌ ቅርንጫፍ አለ፣ እዛ ገባን። ከዛ የህወሓት ጽህፈት ቤት ደብዳቤያችን አስገባን። ዋናው የህወሓት ተጠሪ ልናገኛቸው አልቻልንም። ደብዳቤያችን አስገብተን ወይዘሮ ሳባ የሰብአዊ መብት ኮሚሽንም ልናገኛቸው ስላልቻል በተደጋጋሚ ተመላለስን፣ አላገኘናቸውም። ከዛ ወደ ህገ መንግስት ትርጉምና ክፍል እዛ ደብዳቤያችን አስገባን። በሚቀጥለው ከ3 ቀን በኋላ ድጋሚ ወደ አቶ አባይ ወልዱ ቢሮ ሄድን። እሳቸውም ሊያስተናግዱን ፈቃደኛ አልሆነም። ደብዳቤውን አይቼዋለሁ መመለስ ትችላላችሁ ነው ያሉን። ደብዳቤው ተቀብለውናል። ከዛ ወይዘሮ ቅዱሳን ነጋ ገባን። በአርብ ነበረ ቀኑ። ቀጥታ እሳቸው ጋር ገባን። እሳቸውን አነጋገርናቸው። ያለውን ደብዳቤያችሁ ተቀብለን አይተነዋል። ጥያቄያችሁ አግባብነት ያለው ጥያቄ ነው። ጥያቄያችሁን ደግሞ አይተን ህገ መንግስት ምን እንደሚለው አይተን ጥያቄያችሁ መልስ እንሰጣችሁ ነው፣ ታገሱ አሉን። ከዛ ተመልሰን ወደ ቦታችን ተመለስ ማለት ነው። እንደዚህ ናቸው የነበሩት በመጀመሪያ ሂደቶች። ብዙ እንትኖች ነበሩ በዛው ማዕከል ማለት ነው። አሁን እየነገርከኝ ያለው አካሄድ በቀጥታ የህጋዊ መንገዶቹን በሙሉ ተጠቅማችሁበታል ማለት ነው። ህገ መንግስቱ በሚፈቅደው ያለው መንግስት ያስቀመጠው ህገ መንግስት በሚፈቅደው መሰረት በሁሉም አቅጣጫ ተጠቅማችሁበታል ማለት ነው። ታዲያ ለዚህ ከመንግስት በኩል አሁን አፈና፣ እስር የነገርከኛል እንደው ይህንን የተጀመረው በአፈናና በእስር ነው ብለሃል። ለዚህ ህጋዊ ጥያቄያችሁ የተሰጣችሁ ምላሽ ምን ይመስላል? አፈናውንም ሌላውንም ያለውን ሁኔታ በአጠቃላይ ብትገልጸው። ጥሩ። ምንድነው እኛ ይሄን በህገ መንግስቱ ስንጠይቅ የሚደርሱብን የነበሩ እንግልት መቀሌ ደርሰን ከመቀሌ ማመልከቻችን አስገብተን የመጀመሪያ አፈና የተጀመረው ሁመራ ነው። ሁመራ አዱገነት በሚባለው ሆቴል አልጋ ከያዝን በኋላ ኮማንደር ዛለ ኮማንደር የፖሊስ አዛዦቹ አጠቃላይ እዛ ከበውን ጥያቄያችን ህጋዊ ነው። እዛ በኋላ ይህን ጥያቄ ለማፈን ፈልጋችሁ ከሆነ ጥያቄው ኦልሬዲ ፌዴራል መንግስት የገባ ጥያቄ ነው። ስለዚህ እኛ በህጋዊ መንገድ ነው እየሄድን ያለን ብለን ያኔ ነው ማፈን የጀመሩት። ጥያቄው ገና ከመጀመሪያው ሲነሳ የወልቃይትን ጥያቄ መመለስ አይፈልጉም። ከድሮም ጀምረው የወልቃይትን ጥያቄ እያዳፈኑት የመጡ ጥያቄ ነው። አሁንም በ21ኛ ክፍለ ዘመን የወልቃይት ጥያቄ ማዳፈን ይፈልጋሉ። ጥያቄው ኦልሬዲ ጄኔሬሽኑ ተረክቦታል፣ አዲሱ ትውልድ ማለት ነው። ጥያቄው አይቆምም። ጥያቄው ሳይመለስ ደግሞ መጠየቃችንም አናቆምም። ስለዚህ ምንድነው የተደረገን? ህጋዊ መልስ ከመስጠት ይልቅ ህገ መንግስቱን የሚፈቅደው መብት ከመስጠት ይልቅ ሰዎችን ማፈን፣ ማሰር፣ ማዋከብ ነው የተጀመረው። አቶ አደራጀው ዋኛው የወልቃይት ኮሚቴ ዋና ጸሐፊ ጋር ያደረግነው ቃለ ምልልስ የመጀመሪያ ክፍል እዚህ ጋር አበቃ። ቀጣዩ የሚቀጥለው ዝግጅት ይዘን እንቀርባለን። እስካሁን ያዳመጣችሁት የአማራ ድምጽ ራዲዮ ፕሮግራምን ነበር። ለማስታወስ ያህል የአማራ ድምጽ ራዲዮ
ዘወትር ሰኞ፣ ረቡዕና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ ምሽቱ 3 ሰዓት በ19 ሜትር ባንድ ወይም በ15360 ኪሎ ሄርዝ ፕሮግራሙን እንደሚያስተላልፍ እየገለጽን ለዛሬው በዚሁ እንሰናበታለን።